ቆፍረናል፣ ዝቅ አድርገነዋል። 30 ሞልተናል። ስለዚህ 3 ሜትር ያወጣል። 3 ሜትር የቆፈሩት ነው። 2 ሜትር 3 ሜትር 20 ሳንቲም በልጥና ስለዚህ የኮለናችን ቴክነሱን 30 ነበር። አራቷን ገቢና ወጪ ያልካትን አደረግን። ግራና ቀኝ በዛ 2 በዚህ 2 አሁን የኮለናችን ደግሞ ቁመቱ 3 ሜትር ጨረስ። ከዛ 3 ሜትር ያው ኤሪያ ስለሆነ በቂ ማለት ስለዚህ ጋር አንኳርተናት ማለት ነው። እቺ ጋር መጣና ምን እንለዋለን? እንደምራለን። ማባዛት ኮንትሮል ሲ ፔስት ላድርጋት ጊዜ ለመቆጠብ ቻት በትክክል ሰርቷታል። ከዛ የዛኛውን እቺን ኮፒ ላድርጋት ሲናምጣለች ኮንትሮል እናደርግና ሁለት ሳንቲሞ የፓኔሏ ነማት ስለዚህ በዚህ መልኩ ተዘጋጀ ማለት ነው። ይችን እንቀይራለን። እዚች ጋር መጣና ሁለቱ ትላለች። ዲቶ እንበላት ነው። ዲቶ ማለት ተመሳሳይ ማለት ነው ለከላይ አይደል? እችኛዋን ደግሞ ፎርምወርክ ፋውንዴሽን ኮለን ነው። ፋውንዴሽን ኮለን ነው። ፋውንዴሽን ኮለን እችን ዲቶ እንበላት ተመሳሳይ ነው። አሁን አራቱ በቂ ናቸው ማለት ሌላ ግሬድ ቢም ላይ የምንሄድ ከሆነ የግሬድ ቢሙን ገና እንሰራለን። ግሬድ ቢም በራሱ ያስፈልጋል። እሱንም አብረን እዚህ ነው። በቃ ግሬድ ቢም ስንመጣ ደግሞ የታለ ስንት ግሬድ ቢም ይኖረናል? አንድ አለ። ይሄ ወጥ 2 አለ። እዚህ ጋር አለ። እዚህ ጋር ስንት 3 አለ። ወደዚህ እቺ ፓርኪንግ ናት። ያው ግሬድ ቢም አለ። ወደዚህ ቨርቲካል 3 አለ። ሆሪዞንታል 3 ስለዚህ 3 ነው። እርዝመታቸው ስንት ነው? 3 የአንደኛውን የዚህ 3 ከሆነ ወጥ ካሰብ ነው። በዛኛው ሳይድ ወጥ ነው ሙሉ ነው የምታስበው። በውስጥ ግን ወጥ አናስብ። አውትሳይዱ ወጥ ነው። እስከ ጥግ ያው ፎርምወርክ ያስፈልጋል። ከውስጥ በኩል በፔሪሜትር ማድረግም ይቻላል፣ መቆራረጥም ይቻላል። ሁለቱም ከዚህ እስከዚህ አክሲስ እየቆራረጥን ምን እናድርጋት መሰለኝ። ከውጭ በኩል ወጥ እናስበው። ወጥ አለ ስንት ነው? 16 ሴንተር ነው። ውጭ ለውጭ 16 ወጣር በቃ 16 ለንገዝማል 16 ያኛው ወጥ ማሰብ እንችላለን። እናድርግ 16 ሜትር አለ። ስንት አለ? 2 ናቸው። 3 ናቸው። 2 በዛና ሁለት ቤቱ 16 አለ። 15 16 ስለሆነ ኦኬ 2 ናቸው። ሌንግዙ 16 ሜትር ቴክነሱ ግሬድ ቢም 30 እናድርገውና 0.3 ገቢ ወጪ ለማሱ ገቢ ወጪ ምን አለው መሰለህ? ከስር አለ። ከስር የስራኛው ገና ወጪ ስለሆነ ዘሙና ውስጥ ገባ ነው የምንቆራረጠው። ብቻ ናት። ስለዚህ እቺ አንዷ በቂ ናት። እቺ ናት ማለት ነው። ስለዚህ እቺ ኮፒ እናድርጋትና እቺ ጋር ፔስት እናድርጋት። እቺን ታክል ስንት 9 ሜትር ስኩዌር ምን ግሬድ ቢም አውትሳይድ እንለዋል ከፈለግን አክሲስ ግን ፎርምወርክ አክሲስ ያስፈልጋል። አሎንግ ያ ኤክስ አክሲስ ማለት ይቻላል። እንደ አሎንግ የዳይሜንሽን መግለጽ ይቻላል። አሎንግ ኤክስ አክሲስ አክሲሱን የሆነ ምልክት ሰጠው ልታደርገው ትችላለህ። አሎንግ ኤክስ አክሲስ ጨረስን። እሺ ከዛ የእሱን ጨረስናል። በዛኛው ሳይድ የውጮችን መጨረስ እንችላለን። የዚህ ጨርሰን እንውጣ አይደል? የዚህ እንጨርስ። የዚህ ከሆነ የምንቀንሰው ባጭሩ ኮለኖች 30 60
90 መቀነስ ነው ከ16 ላይ 90 ስንቀንስ 15 እንዲሆናል 15 10 ኮንትሮል ሲመላትና ችጋርተን የትኛው ውስጥ ለመስራት ከውስጥ በኩል ይሄ ያስፈልጓል። ፎርም ወርክ እዚች ጋር ከኮለን እስከ ኮለን እዚች ጋር ከኮለን እስከ ኮለን አሁን የደፈናል ሙሉ ነው እንደ ያደርጋል ከውጭ ነው የዚህና የዚህ ዘፈራ አሁን የምንሰራው አንድ የውስጡ 3 4 የውስጧ ደግሞ ትቆራረጣለች ኮለን ማለት እኛ የሰራነው ለዚህ ነው። ስለዚህ እቺ ስንት ትሆናለች ማለት ነው? ያውኗ 15.10 የኮሎኖች ተቀንሰው ማለት ነው። እሱ እኮ እዚህ ጋር መሰራት ነበረበት። 15 ዳክት ብሎ መሰራት አለ። 15.10 አድርገን በ3 አደረግነው። በቃ ይሄ ስንት ናቸው? 4 ስንት ነው? 4 አዛዝ 2 4 አንድ 2 4 ልክ ነው። 4 አለ ውስጠኛዋም አለች 4 አለ ውስጥ አንድ 2 3 አይደል? ይሄ ደብል ነው ያለው አንድ ውስጥ በግራና በቀኝ የእነዚህን ግን የውጫቸው መጀመሪያ ስለሰራ 4 ብቻ ነው የሚሆነው ማለት ነው። ስለዚህ እቺ ስንት ትሆናለች? 4 ቬሪ ጉድ እሷን ጨረስን። አሁን እቺን ኮፒ እናድርጋት እናታች ኮንትሮል ሲ ችጋ እናምጣና ኮንትሮል ቢ አድርገን ስማቸውን ቀይረዋለን። እዚህ ጋር ደግሞ ስንመጣ የየትኛዋ ናት? 4 አለን። አሁን ባለ 2 እና ባለ 2 የኛ ደግሞ 16 ነበር 15 ብቻ ነው። እኛው ዳይሬክሽን 15 ብቻ ዶርነት ሰው ዘሴም ነው። በቃ ጨረሰን። ወደዛኛው ደግሞ እንምጣ ወደ ውስጥ 15 ነጥብ ኮንትሮል ሲመጣና አሁን ማለት እቺ ኮሎኗ ሳይዝ በ4 አባስታ ቀንሶ ነው። እቺ ደግሞ ስንት ትሆናለች ማለት ነው? እቺ አሁን ከውስጥ ያሉት ከ15 ላይ 9 14 ነጥብ ብዛታቸው 4 ናቸው ያሉ። በዚህ በውስጥ በኩል አንድ፣ በዚህኛው 2፣ በዚህኛው 3፣ በዚህኛው በውስጥ 1 2 3 4 የውጭዎቹ እነዚህ አይመለከታቸውም። በዚህ ውስጥ አሁን ይሄ 2 ነው የሚለው ማለት ጨረሰን። አንድ ይቀረናል። ግሬድ ቢም ከስር ድጋፍ ከስር ግሬድ ቢም ሲሰራ ከስር ያስፈልገው ሰስፔንደር ሲሆን ስለዚህ ያስፈልገው ድንጋይ ላይ ስለዚህ ያስፈልገው ቤዝመንት ሲሆን እሱ ፈርስት ፍሎር ላይ ስለዚህ ጃምፕ እናድርገው ችን ጃምፕ እናድርጋት። ስለዚህ እንደምረው ይሄን ማለት ነው። ስለዚህ ችን ስንደምራቸው ይመጣል። ከየት ጀምሮ ነው? ከፎርሙል ከዚህ ጀምሮ ያሉትን በሙሉ ደምረን ቶታል እኩል ይሆናል ብለን ሰም ብለን ከየት እስከ የት ከዚህ እስከዚህ ያሉትን በሙሉ እንደምራቸው። ይሄ የሚባለን እዚህ ጋር ሜትር ስኩዌር እናደርገውና ቶታል ፎርም ወርክ ኮሎኗ 30 በ30 ነው አይደል? 4 ሲባዛ በ30 ነው። ይቺ ከለር ትሆናለች። ይቺ የምንወስዳት ስለሆነች ፎርም ወርክ ይቺ የምንወስዳት ያስፈልገናል። ጨርስ። እነዚህ ግን ፎርማታቸው የላይ ነው። እዚህ እንዲሆንልን እንዲናርጋቸው ታዛን ይችላል። አሁን ቀጣይ ስራችን ምንድን ነው? ወደ ኮንክሪት ስራ እንሄዳለን። ኩፋሮ ኤክስካቬሽን ማሶነሪ ገና ማሶነሪ አልሰራንም። ማሶነሪ መጀመሪያ ኮንክሪት እንስራ እንችላለን። እሱን ማስቀደም እንችላለን። እንትን ሙሉ ነው ሙሌት ከሆነ ነው። አሁን የኛ በእንትኑ ልክ አይደልች ዙሪያው እዚህ ጋር ቆፈረናል እያለ ሜትር በሜትር ሙሉ ድንጋይ ለመሙላት ሳይሆን ነው። ለምሳሌ አንድ ሜትር ቆፈርኩ። ስቆፍር አንድ ሜትር እዚህ ወጣው ግንብ ገንባ እያልኩ ኮስት እነሳለሁ። በ50 ጨርሳለሁ ማለት
ለ12 እዛ ጋር 50 ወደዚህ ዴብዝ አለው ይቻላል። ማሶን ላይ ምን እናድርግ? ቶታል ሌንግዙን እናስብ ማለት ነው። ዝቅ አድርጋትና ወደታች ይበቃል። ኦኬ ማሶነሪ ላይ እንምጣና አንደኛው ምን እናድርገው? በፔሪሜትር ራሱ አንድ እናድርገው። ዝም ብለን ጠቅላላ እንደምረዋል አንድ እናድርግና ደምረን እናስቀምጠው። ፔሪሜትር ስንት ይሆናል? ባይዞ አንዳንድ ግንብ ሊለያይ ይችላል። ስለዚህ 16 እና 16 32 ትክክል 12 ወዴት ነው? ይሄኛው 14 አንድ ሜትር ይቀንሳል። አዎ 14 እናስበው። ያ 9 የሚቀንሰው ግን እናስብ እናድርገው 28 16 32 32 እና 28 42 50 ማለት ነው። ጠቅላላ 50 ይመጣል። የውስጡን አልደመረም። የውስጦቹ አያስፈልጋቸውም። ዙሪያውን ብቻ ያበር መደገፍ ስለዚህ ስለማይሻከል ሉድ እዚህ ጋር ለምን እንደሚያስፈልግ የተሰራው ይሄኛው ሲደመር ዙሪያውን ብቻ እናድርገው። ዙሪያውን ብቻ ስለዚህ እዚህ ጋር እንምጣና ዙሪያውን ብቻ ስናደርገው ስንት ይሆናል ማለት ነው? መጀመሪያ 16 አለ ወደ ጎን አይደል? 16 በዛኛው ዳይሬክሽንም 16 አለ፣ በዛኛው ደግሞ 15 ናቸው አይደል? የኮለን ቲክነሶችን ስለምንቀንስ 9 ጠቅላላ ስንት ይሆናል? 14 ነው የሚሆኑት። እነዚህ 14 ይሆናሉ። ስንት መጣ ማለት ነው? 28 እና 60 መጣለህ። ቴንኪው። እነዚህ ሲደመሩ 60 ናቸው። ትክክል ነው። አውቶ ሰምና እንደምራቸው እስኪ የስ 60 ናቸው። ስለዚህ ግን መጣና አንድ ብለን 60 ሜትር ሌንግዝ ጠቅላላ የኮሎናን የቀነስነው መሀል ላይ ስለማትገነባ 16 ነው አይደል? 50 ሲገነባ አንድ ሜትር አይቀንስ 15 14 ሜትር ይቀራል። ግንቡን ነው እያሰብን። ይሄ ግንብ 50 ሞላው እዚህ 54 ስንት ቀረ? 14 ሜትር ያቺ ወጥ ቢሆን ኖሮ ሙሉ ለሙሉ 15 ነበር። ግን እዚህ ጋር የውጩ የቅድሙ 16 ሜትር ሙሉ ተገንብቷል። ከዛ እዚህ ጋር ሙሉ ተገንብቷል። ስፋቱ 50 አይደል? 50 እና 50 አንድ ይሞላል ማለት ነው። ስለዚህ ከዚህ ያለ ቀነስን ነው። ከዚህ ቀነስን ነው። እዚህ ስንት ትሆናለች? አሁን በስንት 16 ሌንግዙን አወቀን። ዴብዙ ስንት ነው? 1 ሜትር ዴብዙ 1 ሜትር ነው። ነው ዴብዝ መጨረሻ ላይ ነው የሚጻፈው። በነገራችን ላይ ዴብዝ ግን ያው በዚህ ከቀነስን አሁን በዚህ ከቀነስን በዚህ ከቀነስን በዚህ ማለት ያው ነው ተቃራኒ ማለት ነው። 0.5 እናደርጋትና እዚች ጋር ዴብዟ ስንት ነች? ያኛው ገቢ ሆነ ማለት ነው። እንደምናው አይደለም ድንጋዩ ተሳሰረ። ስለዚህ እዚች ጋር እናደርግና ፎርማት ሜትር እኩል ይሆናል ብለን ፕሮዳክት ነው 1 ሚሊዮን 60 50 50 60 እሺ ይሄን ጥሩ 50 አንዱ አምድ ዴብስ ኮለታች 1 ሜትር የግንባችን 1 ሜትር ነው ያደረገው ገንባ ላይ ገንባ ስለዚህ ያደረገን በቆፈረው ልክ ገነባን ነው። ከዛ 40 ማስፈን 30 ቶታል ማስፈን ያስፈልግም ለራታል ቶታል ማስፈናሪ ወርክ ተሰራ ማለት ነው። ቬሪ ጉድ። ስለዚህ ይህን ይመስላል። ፎርማቱን ተመሳሳይ ለማድረግ እናምጣትና እናደርጋታለን። እንደውም እችን ነገር ቀይ እናድርጋት። ማስፈናሪ ሌላ የለንም አይደል? እችን ነው ይዘን የምንሄደው። ስለዚህ ቀይቱ ምክንያቱም ኳንቲቲ ላይ ስለምንፈልጋት ይችል። ቬሪ ጉድ። አሁን ማስፈናሪ ጨረስን። ቀጥታ ወዴት ነው የምንሄደው? ሴሌክት ማቴሪያል ባክፊል ከዚች ጋር ኤስሪ ሆነ ታለች ዶት ስንተረኩት 3 ነበር ያደረኩት 4 እናድርጋት። ሴሌክት ማቴሪያል ሴሌክት ማቴሪያል ባክፊል ነው የሚባለው። ባክፊል ይሻላል። ባክፊል እናድርግና እዚች ጋር ስንት አለ በሙሉ የምናስበው አይደል? ዙሪያዋን ስትቀር የተቆፈረው በሙሉ ይሞላል። ስለዚህ ምን እናድርገው? 50 ከዚህ ስንቀንስ ተመልከት፣ እዚህ ጋር 50 ወደዚህ ገብተናል። ሌንግዙ ርዝመቱን ስንት አደረግ ነው? 14 አይደል? ወደዚህ 14 ነው። ወደዛስ
ወደዛ 14 አያው አይደል? ወደዛ ደግሞ 15 በ14 ነው የምናደርገው። ስለዚህ ሙሉ ይሞላል ማለት ነው። 15 እንቀንሳለን 15 በ14 ስለዚህ አንድ እናደርገውና ያ 15 ማለት የወጪውን ሙሉ እዚች ጋር አንድ ብለን 15 እንዴ 14 አሁን ይሄ ነው ይሄ 16 ሜትር ነው። እቺ ልጅና 15 ሜትር አሁን ግንቡ የተገነባው እንደዚህ ነው ያለ እንደዚህ እንደዚህ ግንቡ ይሄን 15 አይደል? 15 ነው 16 ነው። እዚች ጋር ስንት ተቀንሰች? 0.5 ይገስድራል 0.5 እቺም 0.5 እቺም 0.5 እቺም 0.5 እቺም 0.5 እቺም 0.5 በቃ እስኪ በዚህ በኩል አንድ ብቻ ነው ሞላ ይችላል። ስለዚህ ከሙሉ ላይ ይሄን 50 16 እንቀንሳለን ነው። ከዚህ ደግሞ 15 ሜትር 50 እንቀንሽ ይሄ ነው ሙሉ ካሬ ነው። ኦኬ አንድ ስህተት ተሳሳትኩ። ቮሊዩም አላት በቃ ሄት አላት እቺ ነገር ሄት አላት። ኢንሰርት እናድርግና 15 በ14 ጥልቀቱ ስንት ነው? 1 ሜትር። ስለዚህ እቺ ሜትር